ዓለማችን በጣም የሰው ልጅ ጭካኔን በብዙ መልኩ አይታለች። በተለያየ ጊዜ ሰዎች ከሚፈጽሙታል ተብሎ ከሚገመተው ከአእምሮ በላይ የሆነ ድርጊቶች ሲፈጽሙ ይታያል እና በሰሞኑ በሱዳን እየተደረገ ያለው የሰው ልጅ ምን ያህል ጨካኝና አረመኔ አውሬ እንደሆነ የሚያሳይ ነገር ነው እና ሰዎች ምን ያህል እንደዚህ እንዴት እንደሚጨክኑ ምን አይነት አእምሮ እንዳላቸው ከአንድ ያስባል ያገናዝባል ከሚባል የሰው ልጅ ፍጡር እንደዚህ ይጠበቃል ብሎ ማንም አያስብም እና በጣም ከባድ ነው። ሰው ከእንስሳ የማይሻልበት ሰው የሚባል ፍጡር መፈጠሩ ራሱ አላስፈላጊ እንደሆነ የሚያሳዩ ነገሮች ናቸው እና እንደዚህ አይነት ጭካኔ እነዛ ምንም የማያውቁ ህጻናትን ከእናትየው መግደል የገዛ የራሳቸው ሰዎች እንደዛ ማድረጋቸው በጣም ከባድ ነው። ዓለምንም ያስቆጣ ድርጊትና በተለያየ ጊዜ እንደ ሀገራችንም በተለያዩ ዓለም ላይ በጣም አሰቃቂ ድርጊቶች በሰው ልጅ ተፈጽመዋል። ግን የአሁኑም ደግሞ በጣም ከባድ ነው እና ለሱዳኖችም እግዚአብሔር ይድረስላቸው፣ ፈጣሪ ይድረስላቸው።